ታምረ ማርያም እንደዚህ ይላል። ታምረ ማርያም ገጽ 29 መቅድም ነው እንደዚህ የሚለው እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጢያን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎቷም ለሚያገለግላት ዋጋውን ትሰጣለች። ሳትጠራጠሩ በፍጹም ልባችሁ እመኑባት፣ እሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይተው። ይህ ጣዖት አምላኪነት ነው። ይህ ጣዖት አምላኪነት ነው። ማርያም ነፍሴ ጌታዬና መድኃኒቴን ታከብረዋለች አለች እንጂ በየትኛውም የመጽሐፍ ቅዱሳችን ክፍል የእግዚአብሔር ቃል ማርያምን መድኃኒት ብሎ ሲያስተምር አንመለከትም። የእግዚአብሔር ቃል እንደ እግዚአብሔር ቃልነቱ ከዘፍጥረት እስከ ዮሐንስ ራእይ እርስ በርሱ አይጋጭ። የእግዚአብሔር ቃል ዘፍጥረት ላይ የገነባውን ራእይ ላይ አያፈርስም። ዘዳግም ላይ የተናገረውን ማቴዎስ ላይ አይክደውም። የእግዚአብሔር ቃል በመንፈስ ቅዱስ ምሪት የተጻፈ ስለሆነ አንድ ቦታ እውነት የሆነ ሌላ ቦታ ውሸት አይሆን፣ አንድ ቦታ ትክክል የሆነ ሌላ ቦታ ስህተት አይሆን። በፈጣሪ ፋንታ ተፈጣሪ ማምለክ ጣዖት አምላኪነት ነው። ገጽ 28 ታምረ ማርያም የእመቤታችን የማርያም ሐሳብ እንደ አምላክ ሐሳብ ነው እነግራለሁ። በፈጣሪ ፋንታ የተፈጠረን ማምለክ ጣዖት አምላኪነት ነው። ማርያምን ማምለክ ጣዖት አምላኪነት ነው። ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው። መርቆሪዎስን ማምለክ ጣዖት አምላኪነት ነው። ሮሜ መጽሐፍ ምዕራፍ 1 ቁጥር 25 የእግዚአብሔር ቃል እንደዚህ ነው፣ የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፋንታ ፍጡር አመለኩ አገለገሉ። የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፋንታ ፍጡር አመለኩ። በፈጣሪ ፋንታ ፍጡር ማምለክ ጣዖት አምላኪነት ነው። ሁሉ በእርሱ ሆነ የሚለውን ቃል ይዛችሁ እርግጠኛ የምትሆኑበት ጉዳይ አንድ ጉዳይ ነው። እሱ ፈጣሪ እንጂ ተፈጣሪ አይደለም። እሱ ፈጣሪ እንጂ ተፈጣሪ ስላልሆነ አምልኮ ዲሰርቭ ያደርጋል። ግን እያልኳቸው ያለሁት ነገር መሰላችሁ፣ አንዱ ኢትዮጵያን ጨለማ ውስጥና ድንቁርና ውስጥ ወደ ኋላ ቀርነት ላይ የከተ